ሰላም ዛሬ በሚስተር ፕሮሞተር ልናይ የፈለግነው የዩቲዩብ ቻናል የጃኒ ቭሎግ ነው። እንግዲህ ጃኒ ቭሎግ በ2020 የተመሰረተ የዩቲዩብ ቻናል ነው። እንግዲህ በዚህ ዩቲዩብ ቻናል ውስጥ ከግማሽ ሚሊዮን በላይ ሰብስክራይበር እና 959 ቪዲዮዎች ያሉት የጃኒ የዩቲዩብ ቻናል ነው። እንግዲህ እዚህ ዩቲዩብ ቻናል ላይ የምናገኛቸው ቪዲዮዎች አብዛኞቹ የተለያዩ ሀገራት ጃኒ ቱር በማድረግ የሚሰራቸው የቪዲዮ ታይፖች ናቸው። እንግዲህ ጃኒ ብዙ ሀገሮችን ዞሯል። እኔም አብሬው በዩቲዩብ ብዙ ሀገሮች ዞር ያለው በማየት ማለት ነው። እንግዲህ ጃኒ የተለያዩ ሀገሮችን በዩቲዩቡ ያሳየናል። ባህላቸውን፣ እምነታቸውን፣ ጭፈራቸውን፣ አመጋገባቸውን ያሳየናል። የተለያዩ አይነት ነገሮችን ይሞክራል በድፍረት ያልገባበት ሀገር የለም። ኢንዶኔዥያ፣ ማሌዥያ፣ ዩሮፕ፣ ዩኤስኤ ካንትሪስ ብዙዎቹን ዞሯቸዋል። ብዙዎቹን አሳይቶናል። ጃኒ እንግዲህ ጃኒ ከሚይዘው አልጋ ቤት ጀምሮ እስከሚበላው እስከሚጠጣው ምግብ ድረስ ያሳየናል። ጃኒ ደስ የሚለው ከአብዛኞቹ ጋር ጥሩ ይግባባል። ሃይማኖታቸውን፣ ባህላቸውን ያከብራል። እንግዲህ ጃኒ ያልሞከረው የምግብ አይነት የመጣ አይነት የለም። ከጃኒ የዩቲዩብ ደስ የሚለኝ ፓርቲ ያው ዳይሬክት ሄዶ የሚቀርጻቸው ቪዲዮዎች፣ ከዛም በተጨማሪ ጥራታቸውን የጠበቁ ድምጻቸው የሚሰማ የምስል ኳሊቲያቸው ከፍተኛ የሆኑ ቪዲዮዎችን ለተመልካቾቹ የሚለቀው። እንግዲህ ጃኒ በቲክቶክ አዋርድ ላይ በ2017 አይ ቲንክ የተሸለመ ይመስለኛል። እንግዲህ አሪፍ የቭሎግ ኮንተንት ያለው ነው። እንግዲህ የተለያዩ ምግቦች ከተለያዩ ሼፎች ጋር ይቀምሳል። ዓለም ዋንጫ ላይ እንግዲህ ገብቷል። የክርስቲያኖ ሮናልዶ ቀንደኛ ደጋፊ እንደሆነ ይታወቃል። እንግዲህ ጃኒ በዚህ ቭሎጉ እንግዲህ ያልነካካው አገር ቱር ያላደረገው ቦታ የለም። እንግዲህ በዛሬ በሚስተር ፕሮሞተር ልናይ የፈለግነው የጃኒን ዩቲዩብ ነው። ተከታተሉ።